እንባችን ደረቀ ለካስ ያልቃል እንባ። ወዴት እንግባ ኤርምያስን እንጥራው ቢያስተምረን ሰቆቃ መቼ ነው የሚቆመው? የምእመናኑ ሲቃ እያለን ሁላችንም በንስሐ አንደበት ውስጥ ሆነናቸው። ዘማሪት ቃል ኪዳን አንዲት ዝማሬ ትዘምርልንና ወደ ዕለቱ ትምህርት እንሄዳለን። እግዚአብሔር ከሁላችን ጋር የምንሰማበት ሰዓት ነው። ዛሬ እንዲያስተምሩን የጋበዘ ሲያደርገው አይተናል። ቤተክርስቲያናችን ነግራናለች። እግዚአብሔር የተናገረው ነገር የሚነገር ብቻ አይደለም፣ ጆሮአችንን ከፍተን የምንሰማው ልቡናችንን አዘጋጅተን የምንቀበለው ብቻ አይደለም። ዛሬ ነው የሚደረገው። የእግዚአብሔር ማዳን ዕለት ዕለት ይነገራል። ነገር ግን ያ ማዳኑ ተጽፎ ያልቅ አይደለም። ሁሉ